ነብይት ሽብሬ እባላለሁ። ክብር ለኢየሱስ ይሁን። እስቲ ብቻውን በሉ እግዚአብሔር ታምራትን ሰርቷል በሉ። እኔ ወደዚህ ቤት ስመጣ ነብይ ሄኖክ በጣም ወደው የ94 እና የ95 በብላቴናነት በጣም የሚገርም ወንድዬ ጋር 24 ብላቴና ሆኜ ከነዝክሬ ጋር አብረን ህፃን ሆኜ ነው የ14 አመት ልጅ ሆኜ እግዚአብሔር ዘመንህን ይባርካው አሜን። የትትና መንፈስ 24 ስንጸልይ እኔ 4 ኪሎ አማኑኤል መስራች ነኝ እዛው ቸርች ውስጥ ሽብሬ ይባላልው። አሁን ላይ 26 አመታችን ነው ከተለያየን። በጣም የሚገርማችሁ ያው ጌታም ጠንካራ አገልጋይ ነኝ እኔ ጠንካራ ምን በሽታ ነው መናፍስትን መለየው ዝሙት በሽታ ኢየሱስ ጌታ ሃሌሉያ። በእውነት በዘመኔ መካከል ጌታ ካላነቃነቀኝ አልነቃነቅም እና ሄኒየን ያኔ ማቀው በቃ ትንቢት ሲመጣ እንዲህ መሬት ላይ አሜን አሜን ብሎ ያ መንፈስ ጌታ ወይ የጥንቱ መንፈስ እያልኩኝ ከዓለም ገና እንግዲህ 5 ቸርች መስራች ነኝ። የራሴን ቸርች ይዤ ያለው ጌታ ሆይ ገለጠልኝ ብዬ ዝም ብዬ ከፍቼ ቻናል ላይ እኔ አይቻላቅም እንደዚህ ቴሌቪዥን ምና በቃ ጉልበት ነው መንበርከክ ነው መጸለይ ነው ገበያ ውስጥ መናገር ነው መናፍስቶችን መደብደብ ነው የኔ ስራ። ኢየሱስ ጌታ ሃሌሉያ ክብር ለኢየሱስ ይሁን አሜን። የጥንቱ መንፈስ የመጀመሪያው መንፈስ ከሄኖክ ጋር ስላለ 3 ምስክርነትን ይዤ መጣሁ። የዛሬ ሳምንት ቀኑ 3 ነው ሂጂ ያለኝ መንፈስ ቅዱስ በሚሊዮን የሚቆጠሩ አሜሪካን ጀርመን ካናዳ ብዙዎች አሉ እነ ሳሙኤል በርሰሙሉ አብረን ነገር ግን አልፎ ሄደዋል። ይሁን ኢየሱስ ጌታ ነው። መጣው ጥሼ መጣውና ጌታ ሆይ ተናገረኝ አልኩኝ። የመጀመሪያ ልብ የምትሉት ነገር ወደዚህ ቤት ስትመጡ በፕሮግራም መሪ እግዚአብሔር ይናገራል። እስቲ አሜን። በጣም ይገርማችሁ መንገድ ጠራጊ ነው። ልክ ፕሮግራም መሪው ምን አለ መሰላችሁ በእግዚአብሔር ምሕረትና በእግዚአብሔር ጥበቃ ዛሬ በቸርነቱ እዚህ ደርሰናል አለ። ኢየሱስ ጌታ ነው። 3ቱ እነዚያ በቃ ሚሳኤል በጣም የሚገርማችሁ እሳት ላይ ጥሎ እንደወጡ ዛሬ ነገራችሁን ጥላችሁ ትወጣላችሁ አለ። ኢየሱስ ጌታ ነው። ለዘመናት ለ26 አመት ጀምሮ እኔ እንግዲህ ይታያችሁ በጣም ያልሄድኩት ኢትዮጵያ ውስጥም ከኢትዮጵያ ውጭም ሄጃ ወርልድ ቪዥን 13 አመት ነው ያገለገልኩትና ቀንበር ለማንም አልነግረውም ብዬ ነክሼ መድረክ ላይ ያገለግላል። ግን ጌታ ኢየሱስ ክርስቶስ የዛሬ ሳምንት ኢየሱስ ጌታ ነው። ጉዴን የሰማይ አምላክ እግዚአብሔር ማዕበሉን ወጀቡን እቤት ያለውን ጸጥ አረገው። የነገስታትን ወገብ እፈታለሁ ያለው ጌታ ዘፍጥረት 21:20 እስማኤል አይሞትም። ጸጋችሁ አይሞትም፣ አገልግሎታችሁ አይሞትም አይሞትም። እስማኤል ብዬ ሄድኩኝ። ውሃ ነበረ ይዤ ሄድኩኝ። ሲር ታክሲ ላይ ዓለም ገና ታክሲ ላይ ተሳፍረን እያለን ከኋላ ያለ ሰው እባክሽን ያሽው ውሃ ስጭስ እኔ ከነብይ ሄኖክ ጋር መጣለሁ። የነብይ ሄኖክ አምላክ ዛሬ እብድ አደረገ። በቃ መንገድ ላይ እብድ ታውቃለህ የሰከረ ሰው በመንፈስ ኢየሱስ ጌታ በቃ አንገዳገለኝ። በቃ መንገድ ላይ መናገር ማለት ለህዝቡ መጸለይ ጀመርኩኝና ምንድነው ያንን ውሃ ብዙ ጊዜ ለኔ ስታክ ያደረገ ነገር አለ። ደቡብ አፍሪካ ለመሄድ ይሄው ፓስፖርት ይዣለሁ፣ ይሄው ወረቀት ይዣለሁ። ስታክ አደረገ። እባክሽን ውሃውን ስጪ ያለ እዛ ታክሲ ውስጥ ውሃ ደፋው። ሮብለት በረረ። እንግዲህ መንገድ ላይ የሚገናኝ የእግዚአብሔር መንፈስ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሄኔ የዛሬ ታላቅ በሚሊዮን በትሪሊየን የማይመጠነውን ታላቅ ቃል እግዚአብሔር ሰጠኝ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ከዛ በኋላ 3ኛ ምስክርነት ማክሰኞ ዕለት እቤት ያንኳክቶ መጡ። የባዕድ አምልኮት የሚያመልኩ የታወቁ 40 አመት በሙሉ በፈረስ ላይ የሚቀመጡ ሰዎች አንኳክቶ መጡ። ውሃው አጠገብ ያለ አቤት አልኳቸው። ኢየሱስ ጌታ ነው። እኔ ያስኩት የነብይ ሄኖክ
ወይው የጸለይበት ውሃ ነው በጌታ በኢየሱስ ስም አፈሳለሁ አልኩኝ ይው 7 ሰዎች በባዕድ አምልኮ 40 አመት በሙሉ እየተዘከረ ያለ መንፈስ ተገለበጠ 7 ሰው ጌታን ተቀበሉ ኢየሱስ ብቻውን ያድናል ያው ጌታ ምስክሬ ነው ከቤታቸው ያን ውሃ እኔ አንድ ውሃ ነው የወሰድኩት አመንኩ ተናገርኩ ተብሎ እንደተጻፈ ያንን ውሃ ይዤ በመሄድ ድግምት ከቤታቸው ውስጥ ወጣ ኢየሱስ ጌታ ነው አሜን ተቆፍሮ ድግምት ወጣ በልጅ ላይ የተመተተ ልጅ እንድትዘክር ፈረስ ላይ እንድትቀመጥ የተደረገ ስፒሪት ኢየሱስ ጌታ ነው ያ ቤት ከባዕድ አምልኮ ነፃ ሆኑ ኢየሱስ ብቻውን ያድናል ለኔ ደግሞ ወደዚህ ቦታ ስመጣ ጌታው ያልኩ እኔ ጸጋልን ቅባታልን ምንም አልፈልግም በመድር ላይ ምክንያቱም ነገስታትን ወገባቸውን ፈቶ የሚያመጣ ጌታ ምስክሬ ቅባት ስላለ እኔ ግን ይው ከጸጋ የተነሳ ቅባት ፈልጋለሁ እንደገና ስለው እግዚአብሔር ምንጭ ይከፈታል ብሎ ጸልዩ እንዲ እጄን መጥቶ ነው እዛ ጋር መጥቶ ነካኝና እጄን ምንጭ ይከፈታል አለ ከአውስትራሊያና ከጀርመን ኢየሱስ ጌታ ነው አሜን 18 አመት አንድ ሴት ናት ከቨርጂኒያ ከተማ የምታገለግል ዶክተር ህይወት የምትባል ከዛ በኋላ ልክ ከጸለይክልኝ በኋላ 18 አመት በሙሉ የተያዙ ቅዱሳኖች ሆይራሪው ሽብሬ ሃሌሉያ ኢየሱስ ያድናል ሃሌሉያ ሽብሬ ሃሌሉያ ወራሪው ሽብሬ አሉ አው ኢየሱስ ጌታ አናካማ ኢየሱስ ያድናል I feel the spirit አሜን የረሷችሁ አስታውሷችሁ ያባጃና ማትራባጄኒያስ አይካባቱባሳ የናንተ ነገር ይዘው የረሷችሁ ዛሬ ማታ ይደውሉላችሁ ኢየሱስ እንግዲህ እኔ በጣም የሚገርም ወንድዬ ቤት ነው አብረን ብዙ አመት የጸለይ ወንድዬ ማለት 24 ላይ የሞተው ከዝክሬ ጓደኛ አብረን አይሙ ረጅም አውሮፓ የሞቱ yes አዎ አብረን እኔ ከ4 ኪሎ እየመጣው ነበር ፓስተር ጎሳ አንተ እኔ ዝክረ አብረን ነበር መንጸል እውነት ነው አስተውሳለሁ በጣም የሚገርማችሁ እኔ የምልጃ ሰው በቃ ጉልበት ኢየሱስ ጌታ ነው በእውነት ነው ምላችሁ እኔ ወላ እንትና ተነሳ I don't care about you አንድ ነገር አቃለው ቅባት ያለበት ቦታ ኢየሱስ ጌታ ነው ይሄው እየተመሩ ነገስታት ይመጣሉ ኃያላን ይመጣሉ አሜን ከዛ ዶላሩ መምጣት ጀመረ እሺ ኢየሱስ ጌታ ነው አሜን አንድ ቁራ ነበረች የምታገለግለኝ በቃ ለ17 አመት ነው አንድ ቁራ ዶክተር በጣም የሚገርመው ዶክተር እዛው ቨርጂኒያ ከተማ ዶክተር ህይወት ኃይሉ ትባላለች ሳትሰለች ልጆችን ቤቴን ነገሬን ኢየሱስ ጌታ ነው አሁን ግን ምንጩ ተከፈተ ሃሌሉያ ለካ እስማኤል አልሞተም እና ጌታን አሁንም ወደዚህ ስፍራ ስመጣ እግዚአብሔር ላንተ ቃል ሰጠ እሺ አንደኛ ነገስት ምዕራፍ 6 ቁጥር 7 ላይ ቤቱም በተሰራ ጊዜ አታ ኢየሱስ ጌታ ነው ፈጽሞ በተዋቀሩ ድንጋይ ብረት አለ የመጥረቢያ በጣም መራጃዎች አሉ አልተሰማም ይላል ሳይሰማ ዛሬ ስራው ተሰርቷል አለ እግዚአብሔር አንድ ኮሽታ አልነበረም ድምጽም አልተሰማ አው ሳይ አሜን ተቀብያለሁ በቃ እግዚአብሔር ምስክሬ እንዴ ሳይሰማ ቤተክርስቲያን ይሰራል አለ ያው ስታክ ያደረገ ነገር ከዚህ በኋላ ባንተ ይጀምራል ባንተ ተጨርሰዋለህ አሜን ሃሌሉያ አሜን ምክንያቱም ባንተ እግዚአብሔር የጀመረው ስታክ ሊያደርጉ የተዘጋጁ 7 ሰዎች ነበሩ እግዚአብሔር እንደዚህ አነሳለሁ አለኝ እግዚአብሔር 2015 ዓመተ ምህረት ያለፍኩበትን ማዕበል ነገርኝ 2015 ጥር ላይ አለኝ መንፈስ ቅዱስ ከባድን ቻሌንጅ አላውቅም ጌታ ምስክሬ እኔ በስም በአድራሻ ነው እንዲ ማገለግለው በቃ ድግምት አስቆፍሬ ነው ማውጣ በህይወት ኢየሱስ ጌታ እና የሚገርምክ እንዲህ አለኝ እግዚአብሔር ደቡብ አፍሪካ ላይ እንዲህ 2015 ዓመተ ምህረት ጥር ላይ በአንተ ስም የተደረገ ነገር ነበር እኔ እግዚአብሔር ቀድሜ በሶስት ነገሮች ላይ ቀድሜ አፈረስኩኛል አሜን በቃ ፈረሳለኝ ስለዚህ ሳይሰማ ስራ ተሰራ አሜን እግዚአብሔር ሰርቷል ኢየሱስ ጌታ ብትፈቅድልኝ አንድ
አንድ ሰከንድ ታሪኬ የሚለውን ዝማሬ እንዘምር። ታሪኬ እሺ ትችያለሽ? እኔ በደንብ እችላለሁ። የወላይታ ልጅ ነኝ። ኢየሱስ ጌታ ሽብሬ አቤት አይ ቅባት አለበት ያካፕሮላ ባዲያላ ባጃና ማንታራ ላባዲያስ ሃሌሉያ ኢየሱስ ጌታ ነው። በጣም የሚገርም ሄኒዬ ቤቴልም ወልዴ ታውቃታለህ ዘማሪ እና አስኪዬን ታውቃለህ እትዩ አስኪዬ ዛሬ ይኸውልሽ አልኳት የሄኒዬን ቅባት ያ ብላቴናውን ያ የዋህ ልቡ ትሁት ልቡ አምጪልኝ ግጥም ኢየሱስ ጌታ ጌታ ምስክሬ እሺ ኢየሱስ ያድናል። እኔ ከገዳም ነው ጌታን የተቀበልኩት 92 ዓመተ ምህረት የአማኑኤል መጀመሪያ አማኑኤል መንፈሳዊ ህብረት የነ ፓስተር ካሳውን ለማብሬ ባች ነኝ አብሬ ያው እግዚአብሔር ቀብቶኝ ወደዚህ ምድር መጥቼ ግን ቻሌንጆችን እግዚአብሔር በዚህ ቤት ሲሰብር ኢየሱስ ጌታ ነው። አንዳንዴ የሚሰብርባችሁን ሰዎች አታውቁም። ይሄ ጥንቱ መንፈስ ህያው ጌታ ምስክሬ ትሁት ዝም ተናጥፎ ኢየሱስ ጌታ ነው መንገድን የሚያሳይ ነገር በኢየሱስም ከዚህ በኋላ በጌታ በኢየሱስም እጸልያለሁ እግዚአብሔር በማስነሳት በመቀባት የወደቁትን በኢየሱስም ቅባቶችን እንደገና የሚያለምልም የእግዚአብሔር ማንነት ባንተ ላይ ይሁን። ታሪከ ኢየሱስ አባይ ታሪከ